ለ8 ዓመታት ኖላን ዳርቦ በራሱ አካል ውስጥ እስረኛ ነበር። በአንድ አሰቃቂ አደጋ ምክንያት ከትከሻው በታች ሙሉ በሙሉ ሽባ ከሆነ በኋላ የእሱ ዓለም ጸጥ ያለና የማይንቀሳቀስ እስር ቤት ሆነ። ከጓደኞቹ ጋር እንደ ጌም መጫወት ያሉ ተራ ደስታዎች መተው ነበረበት። ከዚያም በ2004 ዓ.ም መጀመሪያ ላይ ሁሉንም ነገር አደጋ ላይ የሚጥል አንድ ውሳኔ ወሰነ። የመጀመሪያው የሰው አንጎል ቺፕ ቀዶ ጥገና አደረገ። በራሱ ቃላት እንዲህ ሲል ተናገረ። ያንን ጨዋታ መጫወት ተስፋ ቆርጬ ነበር። ሁላችሁ ያንን እንደገና ማድረግ ችሎታ ስለሰጣችሁኝ አመሰግናችኋለሁ አለ። ይህ ገና የ9 ዓመት ወጣት አንጎል ውስጥ በቀዶ ጥገና ቺፕ እንዲገባ በመፍቀድ የመጀመሪያው የኒውራሊንክ የሰው ሙከራ እንዴት እንደሆነና ይህም በአእምሮ ሐሳብ ብቻ ኮምፒውተርን እንዲቆጣጠር ያስቻለው እንዴት እንደሆነ የሚተርክ አስፈሪ ታሪክ ነው። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። ኖላን ዳርቦ ታካሚ 1 በሚል አስፈሪ ስም ከመታወቁ በፊት በቴክሳስ A&M ዩኒቨርሲቲ ተስፋ የተጣለበት ተማሪ ነበር። ሕይወቱ በእንቅስቃሴና ገደብ በሌላቸው ዕድሎች የተሞላ ነበር። ነገር ግን በ2016 ዓ.ም በ22 ዓመቱ ያ ሁሉ ተስፋ በአንድ ቅጽበት ተቀጨ። በአንድ የካምፕ አማካሪነት በሚሰራበት ወቅት የደረሰበት የመጥለቅ አደጋ የአከርካሪ አጥንቱን በመሰባበር ካርዲፕሌጂያ በሚባል ሁኔታ ውስጥ ከተተው። ከትከሻው በታች ሙሉ በሙሉ ሽባ ሆነ። የሚቀጥሉት 8 ዓመታት የትግልና የተስፋ መቁረጥ ጊዜያት ነበሩ። ኖላን ሙሉ በሙሉ በሌሎች እጅ ላይ ወደቀ። እያንዳንዷ ትንሽ እንቅስቃሴ የሌሎችን እርዳታ ትጠይቅ ነበር። በአፉ በሚይዘው መሳሪያ ኮምፒውተር ለመጠቀም ሞክሮ የነበረ ሲሆን ነገር ግን የዘገምተኛና አድካሚ ሂደት የእሱን አቅመቢስነት ከማስታወስ ውጭ ሌላ ነገር አልፈየደለትም። ሕይወት ትርጉም የለሽ ድግምግሞሽ ሆነችበት። በራሱ አካል እስር ቤት ውስጥ የሆነ መሰለው። የአሪዞናን የሚያቃጠል ሙቀትና የማያቋርጥ የጡንቻ ህመምን ለማስወገድ ቀናቶችን በአልጋ ላይ እንዲያሳልፍ ተገደደ። የከንቱነትና የሸክምነት ስሜት ተጫጭኖት በአንድ ወቅት ከፍ አድርጎ ይመለከተው የነበረው ነፃነቱ ሙሉ በሙሉ ተነጥቆ ነበር። ለዓመታት ኖላንድ ከዚህ ስርዓቱ የሚያወጣውን ማንኛውንም መፍትሄ ሲፈልግ ቆይቷል። ለተለያዩ አደገኛ የምርምር ጥናቶችም አመልክቷል። በ2023 ዓ.ም መጨረሻ ላይ አንድ ጓደኛው በኤሎን መስክ የሚመራው ኒውራሊንክ የተባለ ድርጅት ለመጀመሪያ ጊዜ ለሚያደርገው የሰው ልጅ ክሊኒካዊ ሙከራ ተሳታፊዎችን እየመለመለ መሆኑን ነገረው። ከዚያም ኖላን የድርጅቱን አደገኛ ምኞት አውቆ በሰው አንጎልና በኮምፒውተር መካከል ያለውን መስመር የሚያደበዝዝ የአንጎል ኮምፒውተር በይነ ገጽ መረብ ወይም BCI መፍጠርን ተስማማ። ይህ ሐሳብ እንደ ሳይንስ ልቦለድ ቅዠት ይመስላል። ነገር ግን ለኖላን ይህ ከእስር ቤቱ የሚያመልጥበት የመጨረሻው ዕድል ነበር። በማግስቱ በፊኒክስ በሚገኘው የባሮ ኒውሮሎጂካል ኢንስቲትዩት የማጣራት ሂደቱን ጀመረ። ይህ የፕራይም ጥናት ተብሎ የሚታወቅ ሲሆን በFDA ጥብቅ ቁጥጥር ስር የኒውራሊንክ የመጀመሪያ ምርት ደህንነትና አደገኛነት ለመፈተሽ የተፈቀደ ክሊኒካዊ ሙከራ ነበር። ሙከራው በትክክል እንደ ኖላንድ ያሉ ተስፋ የቆረጡ ሰዎችን ይፈልግ ነበር። ውሳኔው የህይወትና የሞት ያህል የሆነ ቢሆንም የስምምነት ቅጹ እንደ ቅዠት የሚነበብ አስፈሪ አደጋዎችን ይዘረዝርለት ጀመር። ዘላቂ አንጎል ጉዳት፣ ኢንፌክሽንና ከቁጥጥር ውጭ የሆነ የደም መፍሰስ፣ ይህ ሁሉ ምንም አይነት የስኬት ዋስትና ሳይኖር የግዴታ የእንቁማር መጫወት ነበረበት። ይህ ከዓለም ጋር እንደገና ለመገናኘትና ምናልባትም የጠፋበትን ህይወቱን በከፊልም ቢሆን ለመመለስ የመጨረሻው ዕድሉ ነበር። ከአሰቃቂ ምርመራ በኋላ ተመርጦ እሱ ታካሚያን ወይም ፔሸንቷን ሆነ። በጥር 2004 ዓ.ም ኖላን ዳርቦ ወደ ባሮ ኒውሮሎጂካል ኢንስቲትዩት ሲገባ በከባቢ አየር ውስጥ ውጥረት ነግሶ ነበር። የኒውራሊንክ መሐንዲሶችና የዓለም ምርጥ የነርቭ ቀዶ ጥገና ሐኪሞች ለዚህ ታሪካዊና አደገኛ ሙከራ ተሰብስበው ነበር። የሂደቱን ብርት ላይ አርዋን የተባለ ሮቦት ነበረች። ቀዝቃዛና ትክክለኛ ማሽን፣ የሰው ልጅ እጅ ሊደፍረው በማይችለው ጥንቃቄ ወደ ሕያው አንጎል ውስጥ እንዲገባ የተፈጠረች ማሽን ነች።
ኖላን በማደንዘዣ ስር ምንም ሳያውቅ የአሯን ሮቦት አስፈሪ ስራውን ጀመረ። በሚያስደነግጥ ትክክለኛነት 64 ከሰው ፀጉር በ20 እጥፍ የቀጠኑ ክሮችን በቀጥታ ወደ ሞተር ኮርቴክስ እንቅስቃሴ ወደሚቆጣጠረው የአንጎል ክፍል ከተተ። እነዚህ ክሮች 1004 ኤሌክትሮዶችን ይዟል። የአንጎሉን ጥልቅ ሚስጥሮች ለማዳመጥ የተነደፉ ጥቃቅን ሰሌዎች ናቸው። ከዚያም ሮቦቱ ኤኗን ተከላን አንድ የሳንቲም መጠን ያላትን ቺፕ ከራስ ቅሉ ስር በመክተት ከውጭ እንዳይታይ ያደረገው። አጠቃላይ ቀዶ ጥገናው 2 ሰዓታትን ፈጅቷል። ኖላን ከሆስፒታል ሲወጣ ምንም አይነት የጎንዮሽ ጉዳት አለማሳየቱ አንድ ተአምር ነበር። ቀዶ ጥገናው በራሱ አነጋገር በጣም ቀላል የነበረ ሲሆን በዚያው ወር ኤሎን መስክ ለመላው ዓለም የመጀመሪያውን የሰው ታካሚ በጥሩ ሁኔታ እያገገመ እንደሆነና የመጀመሪያው ውጤቶች ተስፋ ሰጪ የነርቭ ሴል እንቅስቃሴ መለየትን እንደሚያሳዩ በድፍረት አስታወቀ። በኋላ ላይ በይፋ ቴፓቲ ተብሎ የተሰየመው ተከላው እየሰራ የሆነ ቢሆንም ከኖላን አንጎል የሚመጡትን ሐሳቦች እየሰረቀ ነበር። በአስተሳሰብ ብቻ የሚቆጣጠሩ ማሽኖች ዘመን ተጀምሮ ነበር። ከቀዶ ጥገናው በኋላ በነበሩት ሳምንታት ኖላን አንድ እንግዳ ክህሎት መማር ጀመረ። በአእምሮ ብቻ ኮምፒውተርን መቆጣጠር። ይህ የጀመረው እጁን ለማንቀሳቀስ በማሰብ ብቻ ሲሆን በአንጎል ውስጥ የተተከሉት ኤሌክትሮዶች ሐሳቡን የነርቭ ሌሎች እንቅስቃሴን ይቀበሉና የኒውራሊንክ ሶፍትዌር እነዚያን የአንጎል ምልክቶች ወደ ዲጂታል ትዕዛዝ መተርጎም ጀመረ። ብዙም ሳይቆይ አስማት የሚመስል ነገር ግን ከተፈጥሮ ውጭ የሆነ ነገር ተፈጠረ። ለ8 ዓመታት ለመጀመሪያ ጊዜ ኖላን ምንም አይነት አካላዊ ንክኪ ሳይፈጽም የኮምፒውተር ጠቋሚ በስክሪን ላይ አንቀሳቀሰ። ስሜቱን ዘፎርስ እንደመጠቀምም ገልጾታል። ንጹህ ያልተለመደ አስማት ነበር። በመጀመሪያው ሙከራው ጠቋሚውን ከማንቀሳቀስ አልፎ ለሰው ቢሲአይ ጠቋሚ ቁጥጥር አዲስ የፍጥነት ሪከርድ አስመዘገበ። በኋላም በሰከንድ 8 ቢትስ ፍጥነት ላይ ደረሰ። ይህ ፍጥነት የኒውራሊንክ መሐንዲሶች ራሳቸው አካላዊ መዳፍት ተጠቅመው ከሚያገኙት ፍጥነት ጋር የሚቀራረብ ነበር። ብዙም ሳይቆይ ተከላውን በቀን ለ8 ሰዓት ለምርምር ቅዳሜና እሑድን ደግሞ ለመዝናናት መጠቀም ጀመረ። ድንገት የጠፋበት ዓለሞች በሙሉ ተከፈቱለት። ኦንላይን ቼዝ ተጫወተ፣ ኢንተርኔት ተጠቀመ፣ ማሪዮ ካርትንና ከሁሉም በላይ ለእሱ ትርጉም የነበረው ሲቪላይዜሽን ቪያ የተባለውን ጨዋታ ለሰዓታት ተጫወተ። በአልጋው ላይ ተኝቶ ላፕቶፕ መጠቀም ቻለ። በመጨረሻ የነፃነትና የግላዊነት ስሜትን መልሶ አገኘ። ኢቭ ብሎ የተሰየመው ተከላው ከዚህ በፊት ታይቶ በማይታወቅና በሚያስፈራ መንገድ ከዓለም ጋር አገናኝቶታል። ታዲያ የአስማታዊና አስፈሪ ቴክኖሎጂ በእርግጥ እንዴት ነው የሚሰራው? የ3 ደረጃ ሂደት ነው። መስማት፣ መፍታትና ማስተላለፍ። በመጀመሪያ በ64ቱ ክሮች ላይ ያሉት 1004 ኤሌክትሮዶች እንደ ጥቃቅን ሰሌዎች ሆነው ያገለግላሉ። በሞተር ኮርቴክስ ውስጥ ያሉ የነርቭ ሴሎች የሚፈጥሩትን የኤሌክትሪክ ምልክቶች ወይም የነርቭ ሴል እንቅስቃሴዎችን ያዳምጣሉ። ኖላን ጠቋሚን ለማንቀሳቀስ ሲያስብ የተወሰኑ የነርቭ ሴሎች ስብስብ በተለየ ስርዓት ይነቃል። ኤሌክትሮዶቹ እነዚህን የአስተሳሰብ ስርዓቶች ይይዛሉ። ሁለተኛ፣ የኤኗን ተከላ ቺፑ ራሱ እንደ አነስተኛ ኮምፒውተር ሆኖ ያገለግላል። ይህ ቺፕ የምልክት ትርጉሙን በእውነተኛ ጊዜ የሚያከናውን ልዩ ፕሮሰሰሮችን ይዟል። የማሽን መማር ወይም ማሽን ለርኒንግ ወደ ስራ የሚገባው እዚህ ላይ ነው። ሶፍትዌሩ የተወሰነ የነርቭ እንቅስቃሴዎችን ከኖላን ከሚፈልጋቸው ድርጊቶች ጋር ማዛመድን ይማራል። ከጊዜ በኋላ የኖላን ሐሳቦች በመተርጎም ረገድ የበለጠ አደገኛ በሆነ መልኩ ብቁ ይሆናል። ሶስተኛ፣ የተተረጎመው ትዕዛዝ በገመድ አልባ በብሉቱዝ ምልክት አማካኝነት ከተከላው ወደ ላፕቶፖቹ ይተላለፋል። ይህ ሁሉ በአይን ጥቅሻ ውስጥ ስለሚከሰት ሐሳብን ወደ ተግባር የመቀየር ሂደት እንከን የለሽና ፈጣን እንዲሆን ያደርገዋል። ይህ በአንጎል ባዮሎጂያዊ ዓለምና በኮምፒውተር ዲጂታል ዓለም መካከል የተፈጠረ እንግዳና ገመድ አልባ ግንኙነት ነው። ጉዞ ያለ አደጋ አልነበረም። ከቀዶ ጥገና ከጥቂት ሳምንታት በኋላ አንድ አስደንጋጭ ነገር ተከሰተ። ከተከላው ክሮች መካከል አንዳንዶቹ ሳይታሰብ ከኖላን አንጎል ውስጥ እየወጡ ነበር። የነቁ ኤሌክትሮዶች ቁጥር እየቀነሰ የቺፑ አፈጻጸም በከፍተኛ ሁኔታ አሽቆለቆለ። እነዚህን አዲስ ያገኛቸውን ችሎታዎች የማጣት ስጋት
በስሜታዊነት አውዳሚ እንደነበር ተናግሯል። ነገር ግን ሌላ አደገኛ ቀዶ ጥገና ከማድረግ ይልቅ የኒውራሊንክ መሐንዲሶች በፍጥነት መላመድ ነበረባቸው። የቀረጻ አልጎሪዝሞቻቸውን የበለጠ ስሜታዊ እንዲሆን በማድረግ ሶፍትዌሩን አስተካከሉት። መፍትሄው ለጊዜው ሰርቷል። እናም የኖላንድ አፈጻጸም ብዙም ሳይቆይ ከነበረበት ጫፍ በልጦ ተገኘ። በእርግጥ ይህን ያህል ኃይለኛ ቴክኖሎጂ ከፍተኛ የሥነ ምግባር ጥያቄዎችና ውዝግቦች ይዞ መምጣቱ አይቀርም። ኒውራሊንክ በሰው ላይ ሙከራ ከመጀመሩ በፊት በእንስሳት ላይ በሚያደርጋቸው አሰቃቂ ሙከራ ፕሮቶኮሎች ምክንያት ከፍተኛ ምርመራ ገጥሞት ነበር። ከዚህም በላይ በሰው አንጎል ውስጥ ቺፕ የመትከል ሐሳብ ስለ ግላዊነት፣ ደህንነትና ሰው መሆን ምን ማለት እንደሆነ ከባድ ክርክር አስነስቷል። ኖላንድ ራሱ ከፍተኛ የሚዲያ ትኩረት ገጥሞታል። ነገር ግን ለእርሱና እንደ እርሱ ላሉ ከባድ ሽባነት ላለባቸው ሰዎች እነዚህ ስጋቶች ቴክኖሎጂው ከሚሰጣቸው ፈጣን ጥቅሞች አንጻር ሁለተኛ ደረጃ ሊሆኑ ይችላሉ። የኖላንድ አርቦ ታሪክ ገና ጅማሬው ነው። ከሱ ታሪካዊ ቀዶ ጥገና በኋላ ኒውራሊንክ የፕራይም ጥናቱን በመቀጠል ተጨማሪ ታካሚዎችን ለመመልመል እየተንቀሳቀሰ ነው። ኩባንያው ሙከራዎቹን በዓለም አቀፍ ደረጃ ለማስፋፋት ያለውን አደገኛ ምኞት አስታውቋል። የኒውራሊንክ ምኞቶች ከዚህም ያልፋሉ። አንዱ ግብ ምልክቶቹን በቀጥታ ወደ እይታ ኮርቴክስ በመላክ ለዓይነ ስውራን እይታን መመለስ ነው። ሌላው መናገር ለማይችሉ ሰዎች ንግግርን መመለስ ነው። ምንም እንኳን እነዚህ ግቦች ገና በምርምር ደረጃ ላይ ቢሆኑ ቢሲአይዎች የሰውን ልጅ መሰረታዊ ገደቦችን የሚፈታተኑበትን የወደፊት ዘመን ያመለክታሉ። ኢሎን መስክ እንደ ኖላንድ ያሉ ሰዎችን አንድ ቀን እንደገና እንዲራመዱ ሊረዳ የሚችል ሁለተኛ ተከላ በመጠቀም የአከርካሪ ገመድ ጉዳቶችን ስለማለፍ ተናግሯል። ለአሁኑ ትኩረቱ የዲጂታል ዓለምን መቆጣጠር ላይ ነው። ነገር ግን የመጨረሻው ግን ያንን ቁጥጥር ወደ አካላዊ ዓለም በማስፋፋት ተጠቃሚዎች የሮቦት ኤጆችንና ተሽከርካሪ ወንበሮችን እንዲንቀሳቀሱ በማድረግ እውነተኛ ነፃነት እንዲሰጣቸው ማድረግ ነው። ከቀዶ ጥገናው በፊት የኖላንድ አርባው ሕይወት ሙሉ በሙሉ በሌሎች ላይ ጥገኛ ነበር። አሁን ግን በአደገኛ ዕድሎች የተሞላ ነው። የኒውራሊንክ ተከላው የቪዲዮ ጨዋታዎች እንዲጫወት ከማስቻሉ በላይ የታደሰና አደገኛ ሕይወት ዓላማ ሰጥቶታል። ወደ ኮሌጅ ተመልሶ ባዮሎጂና ኒውሮሳይንስ እያጠና ነው። ግቡም አንድ ቀን ሕይወቱን ለለወጠውና አደጋ ላይ ለጣለው ለዚሁ መስክ አስተዋጽኦ ማድረግ ነው። እንዲሁም አስፈሪና አስደናቂ ታሪኩን ለዓለም እያጋራ ይገኛል። የኖላንድ ጉዞ የሳይንስ ልቦለድን ወደ ተጨባጭና አስፈሪ ሁኔታ እየለወጠ ነው። ምንም እንኳን ወደፊት ያለው መንገድ ረጅምና ባልታወቁ አደጋዎች የተሞላ ቢሆንም የእሱ ተሞክሮ ቴክኖሎጂ ተስፋን፣ ክብርንና ነፃነትን ለመመለስ ምን ያህል አደገኛ እርምጃዎችን ልንወስድ እንደምንችል የሚያሳይ ኃይለኛ ምስክር ነው። በራሱ አነጋገር እንዲህ ሲል ይናገራል። ሁለተኛ ዕድል የተሰጠኝ ያህል ይሰማኛል። ሁልጊዜም ችሎታ ነበረኝ። አሁን ግን እሱን የምገልጽበት መንገድ አለኝ። የኒውራሊንክና የታካሚዎች ታሪክ ገና እየተጻፈ ያለ አደገኛ ትረካ ነው። በዚህ አስደንጋጭ ቴክኖሎጂ ውስጥ ያሉትን የቅርብ ጊዜ ግኝቶችና ሊከሰቱ የሚችሉ አደጋዎችን ለመከታተል ሰብስክራይብ ማድረጉን ያረጋግጡ። እናም ይህ ታሪክ እኛን እንዳስደነገጠን እርስዎን ካስደነገጠ በየቦታው ያሉ ሰዎችን ለመርዳት እየተሰራ ያለውን አብዮታዊና አደገኛ ሴራ ግንዛቤ ለማስፋፋት ይህን ቪዲዮ ለሰዎች አጋሩልን። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።